መንፈስ ቅዱስ የሚበጠብጥ ጸጋ ስጦታ አለው የለውም? የሚበጠብጠው ምንድነው? ወይ ያልተቀበለ ነው፣ ወይ ተቀብሎ እንዴት እንደሚጠቀም የማያውቅ ነው። አንዳንዱ ትንቢት ይሰጠውና እህት እንትና ባል ሰጥቼሻለሁ እከለን ይላል። አሁን ጸጋ ስጦታ የተሰጠው ባልና ሚስት ለማገናኘት ነው። አለማወቅ ነው። ወይ ደግሞ አንተን ከአዋሳ ውጣ ይላል ጌታ። ወገኖች እንዴት ነው ይሄ ነገር? ጌታ ሁለት እጅ አለ ይልሃል ብሎ አንድ ሰው ቢነግረኝ፣ ጌታ ባይነግረኝ ራሱ ሁለት እጅ መኖሩን እኔ አላውቅም። ግልጽ የሆነ ነገር እኮ እንድናወራ እኮ አይደለም እኮ የተሰወረው አይደለም ይላል። የተሰወረው ግልጹን ለማውራት የተሰወረውን ነገር የተደበቀውን ነገር በአእምሮአችን መርምረንም አስበንም ልንደርስ የማንችለውን የህይወታችን ድብቅ ነገር። ስለዚህ ቆም ብለን እናስብ። ልዩ ልዩ የጸጋ ስጦታ አሉ። ዕውቀት መናገር፣ ጥበብ መናገር፣ መናፍስትን መለየት፣ ተአምራትን ማድረግ፣ የፈውስ ስጦታ፣ የትንቢት ስጦታ፣ በልዩ አይነት ልሳን መናገር፣ በልሳን የተነገረው ምን ማድረግ መተርጎም። ከዚህ ውስጥ ስንቱ ነው ኢፌክቲቭሊ እኛ ቤተክርስቲያን የሚሰራው? ልዩ ልዩ ነው። እዚህ ላይ አላቆይም። ጥያቄ ይዛችሁ ካለፋችሁ በቂ ነው። አራተኛ አሰራሩ ልዩ ልዩ ነው። አሰራራቸው ልዩ ልዩ ነው። አንድ አይነት ወጥ የሆነ አሰራር የለም። በአንድ አይነት ስጦታም እንኳን ልዩ ልዩ ነው አሰራሩ። በነቢይነት ውስጥ አንድ አይነት ነቢይነት ውስጥ አንድ የነቢይነት አገልግሎት ውስጥ እገሌ ላይ የሚሰራው የነቢይነት አሰራርና እገሊት ላይ የሚሰራው የነቢይነት አሰራር የተለያየ ነው። በዝማሬ አገልግሎት እንኳን አንድ የዝማሬው አገልግሎት ሆኖ በውስጡ ግን አሰራሩ ልዩ ልዩ ነው። አንዱ ዘማሪ ገና ይወጣል፣ ይሄን ባካችሁ ጠንካራ ነገር አንሱ ባካችሁ፣ ኢየሱስ ጌታ ነው፣ እኔ ላምልክበት፣ ምንድነው ይሄ የሚል አለ። አንዳንዱ ደግሞ እዚች ጋር ውሽቅ ብሎ በቃ ዘማሪ አለ የለም አይታወቅም ብሎ ደግሞ ይሰፍራል። ስብከት ለምሳሌ አንዳንዱ ቆሞ በከስ ብሎ ነጥብ የሚሰጥ ነው። አንዳንዱ ደግሞ እንደነ የሚንፈራፈራል። አንድ ነው ግን አሰራሩ ልዩ ልዩ ነው። ለምን ሁሉ እዚች ላይ አንድ ሐሳብ በደንብ ጆሮአችሁን ሰጣችሁ እንድትሰሙ ከማስታወሻ ላንብብላችሁ። እኛ በምናውቀው፣ እኛ በለመድነው፣ እኛ በተቀበልነው፣ እኛ በምንፈልገው፣ እኛ ባጸደቅነው መንገድ ካልመጣ ለመቀበል አንችልም። እኛ ባወቅነው፣ እኛ በለመድነው፣ እኛ በተቀበልነው፣ እኛ በለመድነው መንገድ እግዚአብሔር ለምን አልሰራም? እንደውም የሪቫይቫል ሂስትሪ ሲጠና አንድ አባባል አለ። የቀደመው ሪቫይቫል የሁለተኛው ሪቫይቫል ጠላት ነው ይባላል። ሐሳቤ ገብቷችኋል? የቀደመውን ሪቫይቫል አሰራር የለመዱ ሰዎች አዲሱ ሪቫይቫል ሲመጣ ያ እነሱ የለመዱት ካልመጣ አዲሱን አሰራር አይቀርም። ስለዚህ የቀደመው ሪቫይቫል የአዲሱ ሪቫይቫል ጠላት ነው ይባላል። ለምን ፍሪ አይሆን? እኛ እንደዚህ ያላቀ ይሄ ደግሞ አዲስ ከየት የመጣ አንቀበልም። ከእሱን ተው። አሰራሩ ልዩ ልዩ ነው። እኔ በለመድኩት መልክ ላይሆን ይችላል። እኔ ባጸደቅኩት መንገድ ላይሆን ይችላል። ስለዚህ እኛ በኖር ነው በተለያየ እኛ ባለመድነው መንገድ እግዚአብሔር ቢመጣ ሁሉ ጊዜ ምንጩን ማጣራት ብቻ ነው። ምንጩ ከመንፈስ ቅዱስ ከሆነ መቀበል ነው። አሰራሩ እኛ የምንቀበለው ማንቀበለው ብሎ ነገር የለም። እግዚአብሔር በተለያየ መንገድ ስራውን የሚሰራ አምላክ ነው። ስሙ እየተባረከ ይሁን። አምስተኛ ሊሰጠን የሚፈልገው ዕውቀት በመንፈስ ቅዱስ ብቸኛ ፈቃድ የሚሰጡ ናቸው። በመንፈስ ቅዱስ ብቸኛ ፈቃድ የሚሰጡ ናቸው። ምዕራፍ 12 ቁጥር 11 እንዲህ ይላል፣ ይህን ሁሉ ግን ይላል። ከታች ያሉት የጸጋ ስጦታዎች ይዘረዝርና ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ምን ያደርጋል። ቁጥር 18 አሁን ግን እግዚአብሔር እንደወደደ ቁጥር 18 ላይ
ማን እንደወደደ? እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። እግዚአብሔር እንደወደደ ያ መንፈስ እንደወደደ እንደፈቀደ። እዚች ላይ ትንሽ ሐሳብ ልናገርና ወደ ሌላው ሐሳብ ልግባ። የትኛው ጸጋ ማጋ የትኛው ጸጋ የት ጋር መሆን እንዳለበት የሚወስነው ሰጪው ፈቃጁ ማን ነው? መንፈስ ቅዱስ። ዛሬ ግን እንደዚህ አይደለም። ለምሳሌ ሐዋርያ ሥራ ምዕራፍ 8 ላይ ስምዖን ጌታን ተቀብሎ መጥቶ ሐዋርያት በእጅ መጫን ሲጸልዩ ሰዎች መንፈስ ቅዱስ ሲቀበሉ ምን ይዞ መጣ? ብር ይዞ መጣና ይቅርታ አንድ ነገር ምን ነው ይሄን ውሰዱና ይሄንን ጸጋ ስጡ። ምን አለ ጴጥሮስ? ምን አለ? ብርህ ከአንተ ጋር ይጥፋ። ይሄን ዝም ብዬ በአፍ ተናገር ያልተው መነበብ አለበት። ዝም ብዬ አልተው። ምክንያቱም ይሄ ጉዳይ ዝም ብሎ አልተወንም እኛን። ስለዚህ እኛም መተው የለብንም። ምዕራፍ 8 ላይ ቁጥር 20 ጴጥሮስ ግን እንዲህ አለው፣ በደንብ ስሙኝ። የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይም ፋንታ የለህም። እንግዲህ ስለዚህ ክፋትህ ንስሐ ግባ። አሁን ለኛ ክፋት ይመስለናል። ንስሐ ግባ። የክፋቱን ሲያብራራ ደግሞ ተመልከቱ። ምናልባት ይቅር ይሆናል። እኔ ግን ይቅር የሚል አይመስለኝም። ግን ነው እኮ ምናልባትም የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመፅ እስራት እንዳለህ አያለሁና። አሁን እኛ ብንሆን ሰው አሁን 1 ሚሊዮን ብር ይዞ መጥተው ይሄን ስጠኝ ብል ለምን ነው ብሩን ያመጣው? ይሄ ወንድም እኮ ቅርብ ጊዜ ነው ጌታን የተቀበለው። ወደፊት ደህንነት ተምሮ እያደገ እስከሚሄድ ድረስ በኋላ እናርመዋለን። አሁን ለጊዜው ገንዘቡን ምን እናደርጋለን? ገቢ እናደርጋለን። ሰውየው ክትትል ትምህርት ስላልተማረ ነው። ክትትል ትምህርት ተሰጥቶት ለአገልጋይ የሚሆን የዝግጅት ትምህርት ተሰጥቶት አእምሮ፣ ሐሳቡ፣ አስተሳሰቡ እስከሚስተካከል ድረስ ግን እኛ ገንዘቡን አምጣ ብለናል አላልንም። በራሱ ተነሳስቶ እስካመጣ ድረስ ሰውየው እንኳን ምንም ያልገባው ቢሆን እንኳን ጌታ በገንዘቡ አይጠቀምም ብለን ምን እናደርጋለን? እናስገባ። ጴጥሮስ ግን ደስ የሚለው ቤሳቤስቲን የሌለው ሰው ነው። ብርህ ከአንተ ጋር ይጥፋ። የእግዚአብሔርን ስጦታ በገንዘብ ዛሬ በጓደኝነት ይገኛል ጸጋ ስጦታ። አሁን የኔን ማይክ ደጋግሞ የያዘ ቦርሳይን ምናምን የሚይዝ ሰው የሆነ ነገር አያገኝም። በጣም እኮ የሚገርም በር ምናምን እየከፈተ የሚያስገባ ከዛ ቦርሳይን የሚቀበል ከዛ በኋላ አሁን እኮ አንዳንድ አገልጋዮች ነው ቦርሳም አይሸከሙም፣ ይሸከምላቸዋል። እነሱ ዝም ብሎ ተመልምለው ባዶ እጃቸውን ይወጣሉ። ቦርሳ እኔን እንትን የምታረግ ከሆነ ጸጋዬ ወደ አንተ። ከሰው ወደ ሰው የሚተላለፍ ጸጋ የለም። ከእግዚአብሔር ወደ ሰው የሚፈስ የጸጋ ስጦታ ነው ያለው። ወገኖቼ ሰዎች ጸጋ ሊሰጡንም ሰዎች ጸጋ ሊነሱንም አይችሉም። ዝም ብላችሁ በሰው ፊት ዞጥ አትበሉ። አንዳንድ ሰው በሰው ፊት ጭራም ይቆላል። በቃ ምንም ታው ከቻልክ በርን ዘግተህ በእግዚአብሔር ፊት ተንከባለል። ከሰው መንጭቶ ወደ አንተ የሚመጣ ነገር የለም። የጸጋ ሁሉ አምላክ መልካም የሆነ ስጦታ ሁሉ የሚወርደው ከብርሃናት አባት ከሰማይ ነው። ወንድሞቼ ሆይ አትሳቱ ይላል መጽሐፍ ቅዱስ። ወንድሞቼ ሆይ አትሳቱ። ፍጹም የሆነ መልካምም ስጦታ
ከብርሃናት አባት ከየት ምን ይሆናሉ? ይወርዳሉና ከእግዚአብሔር ዘንድ የወረደውን ማን ይከለክላል? በዝምድና አይሰጥም፣ በቤተሰብ አይሰጥም። አሁን ሰዎች ምን ይላሉ? ለራሳቸው ያገለግላሉና ለሚስታቸው ይሰጣል። በእርግጥ እግዚአብሔር አሁን ለምሳሌ ፊልጶስ ሰባቱን ሴት ልጆቹ ምንድን ናቸው? ነቢያት ናቸው። በቤተሰብ ሰባቱን ሴቶች እንዴት ሰባት ወንድ መሃል ለምን አልገባም ማለታችን? ሰባት ሴት ተወለደ። ሰባቱም ሴቶች ምን ሆኑ? ነቢይ ሆኑ። አንዳንድ ቤት ደግሞ ሰውየው ነቢይ ነው፣ ልጁ ምንም በቃ ዝም ብሎ በቃ የሆነ ነገር ነው፣ በቃ ምንም የሚገባው ነገር የለም። ለምን? ሰውየው ማስገባት ይችላል እንዴ? አይችልም። ዝም ብሎ ልጁ ልሙጥ ሆኖ ዝም ብሎ ይሄዳል፣ ይገባል፣ ይቀመጣል። ለምን? ሰውየው ሊጨምር አይችልማ። እኔ ልጄን ፓስተር ማድረግ አልችልም። እንዴት አድርገ ይችላል? በቤተሰብም ግንኙነት አልፎ አልፎ እግዚአብሔር ጸጋ ሊሰጥ ይችላል። ነገር ግን እኔ ሲኒየር ፓስተር ነኝ፣ ኮ-ፓስተር ባለቤቴ ናት። ገንዘብ ያሽ ደግሞ ታላቅ ወንድሜ ነው። የንብረት አስተዳዳሪው ደግሞ ማን ነው? ታናሽ ወንድሜ። ይሄ ፒኤልሲ ነው እንጂ ቸርች ነው። ፕራይቬት ሊሚትድ ካምፓኒ። እግዚአብሔር እንደዚህ በግንኙነት በቤተሰብ በአማችነት ትስስር ጸጋ የሚያስተላልፍ አምላክ አይደለም። ጸጋ ሁሉ ምንጭ፣ የጸጋ ሁሉ ባለቤት፣ የጸጋ ሰጪ፣ የጸጋ ፈቃጅ እግዚአብሔር ነው። ስሙ ይባረክ። እሱ ነው የሚሰጠው። በተወወቅ አለ ከሰጠ ደግሞ ማን ይከለክላል? አንዳንድ ሰዎች ከስጋ በስጋ ዘመድ የሆነ እኔ በቸርች ብዙ አካል በስጋ ዝምድና ያላቸው ጸጋ ያላቸውም ቢኖሩ አሁን ዘመዱን አረጋልለው ነው። ስለዚህ ብሎ ደግሞ ታፍነው የሚኖሩ አሉ። ይሉኛል። አሁን የፊልጶስ ወንጌላዊ ፊልጶስ ልጆች ስምንቱ ነቢይ ቢሆኑ እኛ ቸርቻውን ቢኖሩ እንቀበላለን። የስምንቱን ትቀበላላችሁ? አትቀበል። እንዴት ነው ነገሩ? መፈተሽ አለበት። ማንም ማንንም አይቀባም። ማንንም አይቀባም። እግዚአብሔር የቀባውን ቤተክርስቲያን ትለያለች። ቤተክርስቲያን የመለየት እንጂ የመቀባት ስልጣን አለ። ያ የመለኮት ስራ ነው። ማ ፓስተር ይሁን፣ ማ ወንጌላዊ ይሁን፣ ማ ነቢይ ይሁን፣ ማ ዘማሪ ይሁን ሰው አይወስንም። እኔ አሁን እውነቴን ነው። እኔ የእውነት ለማውራት እኔ የእግዚአብሔር ቃል አስተማሪ የመሆን ፍላጎት አልነበረ። ፍላጎት ዘማሪ ለመሆን ነበር። ውሸት ምን ያደርጋል? እና አንድ ቀን ደግሞ ምን እንደነካኝ አላውቅም። ነቢይ ለመሆን ደግሞ በብርቱ ፈልጉ ይላል የሚለውን አነበብኩና በብርቱ መፈለግ አለብኝ ብዬ በብርቱ ፈለኩ። ያን ጊዜ ከአዲስ አበባ የሆነ የሚመጣ ወረቀት አለ። ለንግድ የሄዱ ሰዎች ሁሉ የ7 ቀን ጾም ግቡ፣ በአንደኛው ቀን ብርሃን ታያላችሁ፣ በሁለተኛው ቀን እሳት ታያላችሁ፣ በሶስተኛው ቀን ውሃ ታያላችሁ፣ በአራተኛው ቀን መስቀል ታያላችሁ፣ በአምስተኛው ኮከብ ታያላችሁ የሚል ጽሑፍ ይመጣል። እና እኔም ገብቼ አንደኛ ቀን ዋልኩ። አንዳንድ ልጅ እኔ ብርሃን አይቻለሁ ስል እኔ እንኳን ብርሃን መስኮት አይታየኝም። ምንም ነገር የለም። ሁለተኛም ላይ የለም። ላካሳው አሁን አንዳንድ ሰው ነው አላየሁም ካለ መንፈሳዊ እንዳይደለ አርቆ ሰው ስለሚቆጥረው። አሁን አንዳንድ እህቶች በእውነት እህቶች ነው ያልኩት፣ ሴቶች አላሉ። ሴቶች አንዳንድ ሴቶች ለምሳሌ መንፈስ ቅዱስ ሙላት ሲጸልይ እንዲህ ገና እጅ ጭናችሁ ጌታ ወይ ምናምን ስትሉ መሄድ ይጀምራል። ሳባርጌ ተሞልተሻል። ሳይሞሉ መውደቅ ጥቅም አለ? የሚፈለገው ለሽ ያሉ መነሳት ነው ወይስ መሙላት ነው?
ተደባልቋል እኮ። እና እኔ ኳይር ውስጥ የሆነች እህት ታመመችብንና በጣም የምንወዳት እህቶችን በባህሪያቸው ተሸክማ ያለች እህት ታመመችብን። ከዛ ስንሄድ ኮማ ውስጥ ናት። ደነገጥን። እኔ ልሳኔ አንበል ብዬ ከኔ ጋር ያለው ወንድም ማቲ ጌታ መልእክት ሰጥተዋል ተናገራለ። መቼ ተናገርክ? አሰብኩ። ምን እንዳሰብኩ ታውቃላችሁ? አትሞችም እኔ ላስተምርሽ ነው ልበል ብዬ ሳስብ ልሳኑ ደግሞ ይረዝማል፣ ትርጉሙ ደግሞ አጠረብኝ። ከዚህ ተነስተሽ ጌታ በድንቅ ባንቺ ህይወት ይሰራል የሚለውን ልጨምር ብዬ አሰብኩ። ከዛ እያሰብኩ እያለሁ ያ ወንድም ለምን ትፈራለህ? ጌታ እኮ መልእክት ሰጥቶሃል አለ። እንደዛ አይነት የጭንቅ ቀን እግዚአብሔር በህይወት ዘመኔ አያምጣ ጌታ። አሰብኩ፣ አወጣሁ፣ አወር ምን ላይ ነፍሴ ሊወጣ ከዛ እንደምንም ብዬ ወንድም እገሌ እኔ ጌታ የሰጠኝ መልእክት የለም። ያን ቀን ጀምሬ ቢሆን አቆማለሁ። ያልተረገዘም ያስምጧል። ግፋ አለ ግፋ። ምንም ከሌለ ሲገፋ ምን ሊሆን እንደሚችል አይታወቅም። ያልተረገዘ ከሚያስምጡ እግዚአብሔር ይጠብቃችሁ። ድልድዩ ጋር ሳትደርሱ የሚያሻግሩ ሰዎች አሉ። ተሻገር አልተሻገራችሁ፣ እዛው ናችሁ። ድልድዩ ጋር ሳትደርሱ ተሻገር። አንድ ወንድም እባክህ እኔ ቸርች እንደው አንዳንድ ጊዜ አልፎ መሄድ ጀምሬያለሁ። ምን ነው ባልሄድም መልእክቱን አውቃለሁ። እንዴት ትሻገራለህ? በቃ ሌላ መልእክት የለም። 4 ዓመት ሄጃለሁ። ይሄ ምን ማለት ፈልገህ ነው አልኩት። ይሄው ሁሉ ቀን ሰው ነው የሚቀየረው እንጂ ትሻገራለህ ነው መልእክቱ። እና እኔ ቆሜ ሳስብ ሰው ሁሉ ወንዝ ዳር ነው ያለው ወይ? ስድስተኛ አያስፈልግም የሚባል የጸጋ ስጦታ የለም። አያስፈልግም የሚባል ከአፍ የወደቀ ቅንጣቢ አድርገን የምንቆጥረው ቢኖርም ምንም አይልም ባይኖርም አይጎዳም የሚባል የጸጋ ስጦታ የለም። ሰው ሁሉ የሚፈልገው የጸጋ ስጦታ ምንድነው? ዛሬ አይታወቅም። ገበያው የሞቀለት የጸጋ ስጦታ ማን እንደሆነ አይታወቅም። ይታወቃል ግን ምዕራፍ 12 ከቁጥር 15 አያስፈልግም የሚባል የለም። እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። ብዙ ጊዜ እኛ የአደባባይ የመድረክ በጣም የሰውን ትኩረት የሚስቡ የጸጋ ስጦታዎች ላይ ነው ትኩረት የምናደርገው። እዛ ጋር ጥቁር ጃኬት የለበስክ የሚባለውን የሚጠላ ሰው አለ። ግን በጣም በሰው ሻይን ማያደርግ ማይታይ ግን እጅግ በጣም የሚጠቅም የጸጋ ስጦታ አለ። ለምሳሌ የምክር አገልግሎት ጸጋ ስጦታ ተብሎ ይታሰባል። እህት እንትና ላይ የምክር የጸጋ ስጦታ አለ። ጋሽ እገሌ ላይ የምክር የጸጋ ስጦታ አለ። ምክር የጸጋ ስጦታዎች ዝርዝር ውስጥ የለም። ሮሜ 12 ላይ የሚመክርም በትጋት ይምከር። ምክር ግን የጸጋ ስጦታ ተደርጎ አይወሰድም። ብዙዎች አሉ አይጠቅምም የሚባል ከአፍ የወደቀ ቅንጣቢ አድርገን የምናየው ትኩረት እኛ ባለመስጠታችን አይጠቅምም ብለን ቸል ያልነው ግን እጅግ የሚጠቅም
የጸጋ ስጦታ አለ። ስለዚህ አይጠቅምም የሚባል የጸጋ ስጦታ የለም። ከእግዚአብሔር የፈለቀ እርካሽ ነገር የለም። ለምሳሌ እኔ አሁን ቢክ ስክሪፕቶ ጠቅላይ ሚኒስትራችን ቢሰጠኝና ያንን አይነት ቢክ ስክሪፕቶ ደግሞ አንድ ጓደኛዬ ቢሰጠኝ ሁለቱ አንድ ነው ወይ? ያው ቢክ ነው ግን ጠቅላይ ሚኒስትሩ የሰጠኝን ቢክ እጠቀምበታለሁ፣ እጽፋለሁ? አልጽፍም። ይሄ ዝም ብሎ ስክሪፕቶ መስሏል እንዴ? የጓደኛዬን ነው የምጠቀመው። ግን ስክሪፕቶ ምንድን ነው? ከእግዚአብሔር ከሰጪው ክቡርነት የተነሳ ከሰጪው ታላቅነት የተነሳ ተራ የሚባል የጸጋ ስጦታ የለም። ከሰጪው የተነሳ ሁሉም የጸጋ ስጦታ ምንድን ነው? ክቡር ነው። በጣም ክቡር ነው። አንዳንድ ሰውነታችን ውስጥ ምንም የማይጠቅሙ የሚመስሉ የሰውነት አካላት አሉ። ምንም አንዳንዱ ጭራሽ ማይታይ ነው። አንዳንዱ ደግሞ ለራሳችንም እንኳን ማናየው ነው። እንኳን ሰው ማየት። ለምሳሌ አሁን ጀርባዬ ላይ ያለውን ቆዳ እኔ አይቻቃል። ከውጭም እኮ አይተን አልጨረስን። በራሳችን ደግሞ ተሸፍኖ ያሉ አሉ። በአካል ተሸፍኖ ያሉ አሉ። በልብስ የሸፈናቸው አሉ። ለምሳሌ አሁን እግር ምን ትንጫጫላችሁ? እያንዳንድሽን ተሸክመ የሚሄደው እኮ እኔ ነኝ ይላል አይልም። ለምሳሌ አሁን መነጽር አሁን ስትጠቀም መነጽሩን የምንሸከመው ማን ነው? አፍንጫ ነው። የሚያየው ማን ነው? አይን። እኔ ማለት ተጠቀመው ነገር ከላይ ላይ አንሳ ካለ እኔ ሲወርቅ መጀመሪያ የሚደማው ማን ነው? ራሱ ነው። ስለዚህ ወደው ነው የሚሸከመው። አፍንጫም ደግሞ እንዳይወርቅ ደግፎ ይዟል። ግን አፍንጫ መነጽር ይጠቀማል? አይጠቀምም። ግን አይጠቀምም? ይጠቀማል። በጣም ነው የሚጠቀመው። እኔ በዝቀዘቀ የሆነ ነገር መጥቶ ነበረ መለስኩት። አንድ ሐሳብ ልጨርስና ወደ መቋጫ ልሂድ። ስንት ደቂቃ ነው የተጠቀምኩት? 4 ሰዓት ከስንት ነው የጀመርኩት? እግዚአብሔር ስሙ እየተባረከ ይሁን። ለመንፈስ ቅዱስ ክብር ስጡ እስቲ ባካችሁ። እግዚአብሔር ስሙ እየተባረከና የተመሰገነ ይሁን። እግዚአብሔር ስሙ እየተባረከና የተመሰገነ ይሁን። እኔ ማስታወሻ ላይ ወደ 10 ምናምን ነጥብ ነው ያለው። ግን አንድ ብቻ መጨረሻ ላይ መመረቀ ይቀራል አይቀርም? የጸጋ ስጦታዎች የሚሰጡት ለመለያየት አይደለም፣ ለመፈረካከስ ሳይሆን ለመገጣጠም። ዲስትራክቲቭ ነገር ጸጋ ስጦታ ይሰጣል። 24 እና 25 ወደ ታች ወረድ ብለን ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ አንዱም ይተሳሰባል ዘንድ እንጂ በአካል መለያየት እንዳይሆን። አይገርማችሁ? መተሳሰብ እንጂ መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመ። እግዚአብሔር ስሙ የተመሰገነ ይሁን። በጸጋ ስጦታ ተቀባዮች መካከል ነው መለያየት የሚፈጠረው እንጂ ጸጋ ስጦታዎች በራሳቸው መለያየት የላቸው፣ መገጣጠም እንጂ መፈረካከስ። አሁን መተሳሰብ ማለት ነው። አስተማሪው ሲያስተምር ለነቢይ አገልግሎት ማሰብ አለበት። ይጎዳል አይጎዳም ብሎ ማሰብ አለበት። ነቢዩም መጥቶ ሲያገለግል ደግሞ ለእግዚአብሔር ቃል አገልግሎት ማሰብ አለበት። ዝም ብሎ ይሄ የተቆላ ገብስ ቲዮሎጂ እየተማሩ ኢየሱስ ጌታ ነው። እኔ ኮመንተሪ አገላብጬ ሳይሆን በጌታ ፊት ተገለባብጬ ነው የመጣሁት ማለት የለበትም። መተሳሰብ፣ መጎዳዳት እንዳይኖር አንዱ በአንዱ። ለምን አንዱ አካል ከተጎዳ መላው አካል ምን ይሆናል? ይጎዳል። የትንቢት አገልግሎት ከቤተ ክርስቲያን ከተጎዳ እኔ አልጎዳም? እጎዳለሁ። የመዝሙር የጸጋ ስጦታ ከቤተ ክርስቲያን ከተጎዳ ሁላችንን የምንጎዳው። አይኔ ነው እንጂ እግሬ ሰላም ነው ብሎ ነገር የለም። አይን ከጠዘጠዘ እግር ጥዝጣዜ አይደርሰው? ይደርሰዋል።
መተሳሰብ መጎዳዳት ሳይሆን መገጣጠም፣ አንዱ ለአንዱ ማሰብ አለበት። የቃሉ አገልጋዮች ለነቢያት፣ ለመዘምራን፣ ለፈውስ ስጦታ እዚህ ሁልጊዜ ሆድ ዕቃ ብቻ ነው። እስቲ እውነተኛ እስቲ ጸጋ ስጦታ ራስ ምታት ምናምን ነው የምትፈውሱት እናንተ። ይሄ ዱለት ሆድ ውስጥ ነው እንጂ ከዛ ውጭ አንተ ዱለት ፈውሰህ ታውቃለህ? ማራከስ፣ ተራ ማድረግ መተሳሰብ ነው። አንዱ መተሳሰብ። እዚህ 2 ሰዓት ትዘምራለህ፣ እዚህ 20 ደቂቃ ቃል አልሰማም ማለት ለመዘምራን ጥሩ ስሜት ይሰጣል አለ ማለት መተሳሰብ አንዱ ለአንዱ። አሁን ቀጣይ ወንድሜ ለሚያገለግለው ሰዓት እኔም ማሰብ የለብኝም? ፓስተርን ወደዚህ ጋብዛለሁ። እግዚአብሔር ይባርካችሁ።